ሰላም ቤተሰብ እንደምን አላችሁ? እንግዲህ ዛሬ ደግሞ አንድ የሚገርም ደስ የሚል ላይቭ ስትሪሚንግ አፕ ይዤላችሁ መጥቻለሁ ማለት ነው። ሙሉ አሰራሩን በቅደም ተከተል የማሳያችሁ ይሆናል። ስለዚህ ከእናንተ የሚጠበቀው ቪዲዮውን በጥሞና ማዳመጥና ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ ማድረግ ይጠበቅባችኋል ማለት ነው። ስለዚህ ይህ አፕ እንደምትመለከቱት በርካታ ኢትዮጵያውያኖች እየሰሩት ያለ አፕ ነው። እንግዲህ እናንተም በዛ አፕ ላይ ሰርታችሁ ህይወታችሁን የምትለውጡበት እንዲሁም ገቢያችሁን ከፍ የምታደርጉበት የወር ገቢ የቀን ገቢ የምታገኙበት አፕሊኬሽን ይሆናል ማለት ነው። ስለዚህ አብዛኛውን ጊዜ ኢትዮጵያ ውስጥ ይሄ ላይቭ ስትሪሚንግ አፖች የተለመዱ ቢሆኑም ብዙዎች ሰዎችን እንዲሁም ሚሊዮኖችን እየሰሩበት ያለ አፕ ላይቭ ስትሪሚንግ አፕ ነው። ከዚህም ውስጥ ነው አንዱን ለእናንተ ለቤተሰቦቼ ይዤላችሁ መጣሁ ማለት ነው። ይህን ስራ መስራት የምትፈልጉ ከኔ ጋርም መስራት የምትፈልጉ ካላችሁ አይዲን እዚህ ላይ ያስቀምጥላችኋለሁ። በሱ በመግባት እንዲሁም መስራት እንፈልጋለን እያላችሁ ኮሜንት በማድረግ መስራት ፈልጋለሁ እያላችሁ ኮሜንት አድርጉ። ከዛም ስላሰራሩ ሙሉ መረጃ በቴሌግራም ማሳያችሁ ይሆናል። እንዲሁም አፑን ከየት እንደምታገኙም የምነግራችሁ ይሆናል ማለት ነው። ስለዚህ አሰራሩ ቀላል ነው። ምንም አይነት ኢንቨስትመንት የለውም። ኢንቨስት የምናደርገው ከኛ የሚወጣ ወጪ የለንም። እንደውም እኛ የምናገኘው ገቢ ነው የሚኖረው ማለት ነው። ስለዚህ በዛ አፕ መስራት የምትፈልጉ ሰዎች መስራት እንፈልጋለን ብላችሁ ሙሉ አሰራሩን እዩት። ከዛ አፕሊኬሽኑን ከየት እንደምታገኙ እነግራችኋለሁ። እሱን አውርዳችሁ በመጠቀም ኑሯችሁን ገቢያችሁን መጨመር ትችላላችሁ ማለት ነው። ስለዚህ ወደሚቀጥለው ስናይ እንዲህ እንደምትመለከቱት እንግዲህ ይህን ይመስላል ፊውቸሩ። የአፕሊኬሽኑ ፊውቸር ይህን ይመስላል። እንደምታዩት 1 2 3 4 5 አይከኖች አሉ ከታይ። ሁሉም ራሳቸውን የቻሉ የራሳቸውን የስራ እንትን አላቸው። የመጀመሪያውን ስናይ ይሄን ስናይ እንግዲህ ይሄ ነው ፊውቸሩ ሆም ፔጅ ፓርቲ ላይ ያሉ ሰዎችን ሙሉ የሚያሳይ ነው። ስለዚህ ይሄ የሚሰሩ ሰዎችን ሙሉ ለማግኘት ካሰብን እንደዚህ ማየት እንችላለን ማለት ነው። በሰው ቤት መግባት ከፈለግን ልክ ለምሳሌ ይሄን ስነካው ይሄው እንደዚህ ያመጣናል። ከዛ ለምሳሌ እዚህኛው ወንበር ላይ መቀመጥ ፈልግ ገባሁኝ። ከዛ ልክ ይቺን ስንነካት እዚች ጋር መቆጥራለች። እዚች ጋር ይቺ የምትቆጥረው 10 ደቂቃ